ሰላም እንዴት ናችሁ? ኪዳን በሻህ እባላለሁ። የኢንዱስትሪያል ማሽነሪ ሜንቴናንስ ባለሙያ ነኝ። ሲቪኤም ኢትዮጵያ ለሚባል የጣሊያን ኤንጂኦ እየሰራሁ እገኛለሁ። ሲቪኤም ከሚሰራቸው ፕሮጀክቶች ውስጥ አንዱ ፌልፓ ፕሮጀክት ይባላል። ፌልፓ ፕሮጀክት በአዲስ አበባ ሌዘር ሴክተር ላይ እየሰራ የሚገኝ ፕሮጀክት ነው። ከሚሰራቸው ስራዎችን መካከል 9 አዲስ አበባ ቲቬት መምህራኖችን ማብቃት፣ ጥቃቅንና አነስተኛ ኢንተርፕራይዞችን መደገፍ፣ ሚዲየም እና በክላስተር ሌቭል ያሉ ኢንተርፕራይዞችንም እየደገፈ የሚገኝ ፕሮጀክት ነው። እኔ ደግሞ በዚህ ፕሮጀክት ላይ እየሰራ ያለሁት በ9 ኮሌጆች ላይ የኢንዱስትሪያል ማሽነሪ ሜንቴናንስ ስራ ነው ማለት ነው። የኢንዱስትሪያል ማሽነሪ ሜንቴናንስ በምንሰራበት ጊዜ ለእያንዳንዱ ኮሌጅ በወር 2 ጊዜ ራውንድ እያደረኩ ሜንቴናንስ ስራ እየሰራሁ እገኛለሁ። በሜንቴናንስ ስራ ከተሰሩ ስራዎች መካከል የሜንቴናንስ ማኑዋል በማዘጋጀት ለእያንዳንዱ ኮሌጅ 5 ኮፒ አስረክበናል ማለት ነው። ይሄ ሜንቴናንስ ማኑዋሉ ነው ማለት ነው የተዘጋጀው። እንዲሁም አቬሬጅ 5 መምህራን የማይነር ሜንቴናንስ ትሬኒንግ ተሰጥቷል ማለት ነው። ሌላው ለእያንዳንዱ ኮሌጅ የስፔር ፓርት ዶኔሽን ሰጥተናል። ዛሬ እዚህ የመጣሁት የማይነር ሜንቴናንስ ቪዲዮ ቱቶሪያል ለማዘጋጀት ነው። መጀመሪያ የምናየው የፍላት ቤድ ስቲቺንግ ማሽን ይሆናል ማለት ነው። ወደ ሜንቴናንስ ከመግባታችን በፊት ሴፍቲ ፕሮቶኮልን መጠበቅ አለብን። ሴፍቲ ክሎዝ፣ ሴፍቲ ሹ ማድረግ አለብን። እንደገና ማሽናችንን ሶኬቱ መንቀል አለብን ወይም ፓወር ኦፍ ማድረግ አለብን ማለት ነው። ሴፍቲን ፕሮቶኮላችን ከጠበቅን በኋላ ለማሽን ዋነኛ ጠላት ነው ብዬ የማስበው ደስት ወይም ቆሻሻ ነው። ቆሻሻውን በትክክል ማጽዳት ማሽናችን ጤነኛ ሆኖ ላይፍ ታይሙን አሪፍ ማድረግ እንችላለን። ማሽናችንን በማጽዳት ማለት ነው። ማሽናችንን የምናጸዳው ስላይድ ፕሌት፣ ኒድል ፕሌት፣ ፊድዶግ በማውጣት በብሩሽ ይህን ኒድል ፕሌት በማውጣት ይህን ኒድል ፕሌት እንዲሁም ይህን ስላይድ ፕሌት በማውጣት ፊድዶጉ አካባቢ ያሉትን ቆሻሻዎች በደንብ ማጽዳት አለብን ማለት በብሩሽ በደንብ እናጸዳቸዋለን። ምክንያቱም ደስት ለማሽነሪ ጠላት ነው። በደንብ እናጸዳና ቆሻሻውን በደንብ ካጸዳን በኋላ ኦይል ታንካችንን ነው የምናየው። ኦይል ታንካችን ኦይል ሌቭሉ እንዴት ነው አለው ወይስ ሎ ነው ሃይ ነው የሚለው እናያለን። አሁን እዚህ ጋር የምናየው ማሽን ዘይት የለውም ምንም። እዚህ ጋር ሃይ አለ፣ ሎ አለ። ሃይ መሆን የለበትም፣ ሎ መሆን የለበትም። ጀስት ሚዲየም ላይ ነው መሆን ያለበት ማለት ነው። እንደገና ኦይል ታንኩ በጣም ቆሽሿል። ስለዚህ ይሄን ማሽን እንዴት ኦይል ታንኩን ማጽዳት እንዳለብንና እንዴት ዘይት መቀየር እንዳለብን አሳያችኋለሁ ማለት ነው። ይሄን ይችኛዋን እዚች ጋር ያለችዋን ብሎን በመፍታት አሮጌ ሃይላንድ በማውጣት ይሄን እንፈታለን። ይሄን ብሎን ዘይታችን በጣም ስለቆሸሸ ነው የምንቀይረው ማለት ነው። ዘይቱ ሲጀምር አልቋል። ሲጀምር እስከዚህ ድረስ መጠበቅ አልነበረበት። ለማሽናችን አደጋ ነው። ይኸው ዘይታችን ወርዶ አልቋል። ዘይታችንን ከቀዳን በኋላ ብሎናችን ወደ መጣበት ወደ መጀመሪያው መመለስ አለብን ማለት ነው። ምክንያቱም አዲስ ንጹህ ዘይት በምናደርግበት ሰዓት ወደ ታች እንዳይፈስብን ማለት ነው። ይሄን አሮጌ ዘይት ካስወገድን በኋላ ምንድነው የምናደርገው? የውስጥ ያለውን ኦይል ታንኩን በደንብ በማጽዳት ሌላ ንጹህ ዘይት መቀየር ማለት ነው። ይሄው በደንብ እናጸዳዋለን። ማሽኑ ኦይል ታንኩ በጣም ቆሽሾ ነበረ። ይሄው እያጸዳው ነው ማለት ነው። እዚህ ጋር ዘይት የመጣብን ይችን ብሎን በጣም ላልታ ስለነበረ ከዚህ የሚመጣው ዘይት ወደዚህ ነው የሚሄደው፣ ወደ ሸትሉ ማለት ነው። እሱ መቆጠብ አለበት። በጣም ከሄደም ለምንሰፋው ስራ ያበላሽብናል ማለት ነው። ወዳችንን ያበላሽብናል። ስለዚህ ይህን በማጥበቅ ወደዚህ የሚመጣውን ዘይት መቀነስ እንችላለን ማለት ነው። አሁን በልኩ ነው የሚሄደው ማለት ነው። ምክንያቱም እዚህ ጋር ያለውን ብሎን አጥብቁት ሃይ እና ሎው ስላለው ፕላስ እና ማይነስ ማለት ነው። ይሄው ኦይል ታንካችን አሁን በደንብ ጸድቷል። ንጹህ ዘይት እናደርጋለን ማለት ነው።
ይሄ የስፌት ማሽን ዘይት ይሄ ነው። እዚህ ጋር ኦይል ሌቭል አለን። ሃይና ሎው የሚል ኦይል ሌቭል አለን። ሃይና ሎው፣ ሃይ መሆን የለበትም፣ ሎው መሆን የለበትም። ሚዲየም ላይ ነው ዘይት መደረግ ያለበት ማለት ነው። ሚዲየም። ስለዚህ ሚዲየም ላይ እስከሚመጣ ድረስ ዘይታችን እናደርጋለን ማለት ነው። ይሄው ዘይታችን አሁን ሚዲየም ላይ ነው ያለው ማለት ነው። ይሄው ንጹህ ዘይት ቀይረናል። አሁን ንጹህ ዘይት ከቀየርን በኋላ ይሄ ፊልተራችን ደግሞ ወደ ተንቀሳቃሽ አካላት በትክክል ይደርሳል አይደርስም የሚለውን እናያለን ማለት ነው። እሱን ደግሞ የምናየው ፓወራችንን ኦን በማድረግ እዚህ ጋር ባለው ኦይል ኢንዲኬተር እዚህ ጋር የሚመጣ ከሆነ ኦይላችን ፊልተራችን በትክክል እየሰራ ነው ማለት ነው። ያው ፓወር ኦን አደረግን። ያው እዚህ ጋር ምልክት አለ፣ ይሄ ምልክት አለ። ያው ዘይት በዚህ እየመጣ ነው። ስለዚህ ፊልተራችን በትክክል እየሰራ ነው ማለት ነው። ኦይል ፊልተሩ ግን የማይሰራ ቢሆን ኦይል ፊልተሩ ቆሽሾ ስለሚሆን ኦይል ፊልተሩን በማውጣት በማጽዳት እንደገና መግጠም እንችላለን ማለት ነው። እሺ አሁን ክር አገባብ እንዴት እንደሆነ አሳያችኋለሁ ማለት ነው። ትሬዲንግ የሚለው ማሽን ትሬዲንግ እና አሳያችኋለሁ ማለት ነው። ያው እዚህ ጋር እናስገባለን፣ እዚህ ውስጥ እናስገባለን። ከታች ያው ቀዳዳ አለች እናስገባለን። እንደን እዚህኛው ላይ በላይ እናስገባለን፣ ከላይ እንደገና ከታች ወደ ላይ እዚህ ያ እዚህ ጋር ከዛ እዚህ ቴንሽን አጀስትመንት ውስጥ እናስገባለን። ያ እዚህ ውስጥ አስገብተን እንደዚህ አድርገን እዚህ እናስመጣለን። እቺ ስፕሪንጓን ወደዚህ መልሰን እንደገና ወደ ላይ እንመልሰዋለን ማለት ነው። እንደን እዚህ ውስጥ እንከታለን ማለት እዚህ ውስጥ ያው እዚህ ካስገባን ትሬድ ጋይዳችን ውስጥ እናስገባለን። ከዛ መርፊያችን ውስጥ እናስገባለን ማለት ነው። ያው በዚህ መሰረት ትሬዲንግ ካደረግን ትሬዲንጋችን በዚህ መሰረት ከሆነ በትሬዲንግ ችግር አይኖርም ማለት ነው። ትሬዲንጋችንን ካየን ታይሚንግ እንዴት እናስተካክላለን? ጀስት መርፌ ሲሰብርብን ታይሚንግ ችግር ነው። እንደገና የሚዘልብን ከሆነ እየሰፋን የሚዘል ከሆነ የታይሚንግ ችግር ነው ማለት ነው። እሺ አሁን ታይሚንግ እንዴት እንደሚስተካከል አሳያችኋለሁ ማለት ነው። እዚህ ጋር የሻትሉን ከሻፍቱ ማለያየት አለብን ታይሚንግ ለመስራት ማለት ነው። እዚህ ጋር 3 ብሎኖች አሉ። እያሽከረከርን በሃንድ ዊላችን መፍታት እንችላለን። 3 ብሎኖች ማለት ነው። ይሄው እናሽከረክርና ማላላት ሙሉ በሙሉ መፍታት አይጠበቅብንም። እናላላለን ከሻፍቱ ለማለያየት ብቻ ማለት ነው። ይሄው አለያየን ማለት ነው። አሁን በእጃችን ፍሪ እንቀሳቀስልናል። ይሄው ፍሪ ነው። ስለዚህ ታይሚንግ ሲሰራ መርፊያችን ወርዶ በሚመለስበት ሰዓት በዚች በግሩቫ ላይ ማለፍ አለባት። ጀስት ታይሚንግ የምንለው መርፊያችን ወርዶ እዚህ ጋር ግሩቫ አለች። በዚች ግሩቫ በዚች ላይ ማለፍ አለባት። መርፌ ልክ በሚመለስበት ሰዓት ይቺ ሸትል የሸትል ጫፍ በዚህ መርፌ ግሩቭ በላይም መሆን የለበትም፣ በታችም መሆን የለበትም፣ በመሃል መሆን የለበትም። ልክ በዚች በግሩቫ ማለፍ አለበት ማለት ነው። ጋፑ ደግሞ መሆን ያለበት ጀስት በምንሰራው ማቴሪያል ቴክነስ አማካኝነት ይሆናል። ሞር ብዙ ጊዜ ግን ጀስት ኤ4 ፔፐር መሃል ማስገባት በሚችል ልዩነት ማስተካከል እንዳይነካው ብቻ። ምክንያቱም ከነካው ደግሞ ሊሰብርብን ይችላል ማለት ነው። መርፌ ስለሚሰብር
1 ኤምኤም አካባቢ ማለት ነው ታይሚንግ ማስተካከል እንችላለን። ጋፕ እና ታይሚንጉን በዛ ማስተካከል እንችላለን ማለት ነው። ይሄን ካየን ጀስት ወደ ማሽናችን ወረደ። ይሄው ኒድል ባራችን ወረደ። ልክ በሚመለስበት ሰዓት እቺ ግሩፍ ትታያቸዋለች አይደለ? እቺ ግሩፍ እቺ ሻትል ጫፍ ማለት ነው። በዚህ በግሩቫ ጫፍ ላይ ማረፍ ያለባት ይሄው ልክ ሁሌ ስናስቸክር ታይሚንግ ስንሰራ ግን ሃንድ ዊላችን ወደዚህ ወደ እኔ ነው መዞር ያለበት ማለት ነው። ያው አሁን ትክክለኛ ቦታ ነው ያለው ማለት ነው። እንደዚህ አድርገን ሸትላችንን ማሰር እንችላለን ከሻፍቱ ጋር ማለት ነው። ልክ ከመጣልን መርፌው ወርዶ በሚመለስበት ሰዓት ያንን ታይም ጋፑንም በትክክል አስተካከለ እንዳይነካብን መርፌያችንን የሻትሉ ጫፍ እንዳይነካብን አድርገን እዚሁ ማሰር እንችላለን ማለት ነው። ያዝ እናደርገውና እናየዋለን መልሰን ማለት ነው። ይሄው መጣ ልክ ወረደ። አሁን እየተመለሰ ነው መርፌው። ይሄው በግሩቫ ላይ ነው እያለፈ ያለው ማለት ነው። ይሄ ታይሚንግ አጀስትመንት ይባላል። ስለዚህ ልክ ከመጣልን ሶስቱንም ብሎኖች በደንብ እንደመጀመሪያው ማጥበቅ አለብን ማለት ነው። ይሄው እናጠብቃለን ማለት ነው። ይሄው ያስከረከርን ሶስቱንም ብሎኖች በደንብ ማጥበቅ አለብን ታይሚንጋችን እንዳይበላሽ ማለት ነው። ታይሚንግ የሚመጣው ብዙ ጊዜ መርፌያችን በሚገጭበት ጊዜ ልክ ሲጣመም መርፌያችን ወርዶ ሻትሉን በሚመታው ጊዜ ብሎኖቹ ስለሚላሉ ታይሚንግ ፕሮብለም ይፈጠራል ማለት ነው። ይሄው ሶስቱንም እናጠብቃለን በደንብ ማለት ነው። ይሄን በደንብ ካጠበቅን በኋላ ኒድል ፕሌታችንና ስላይድ ፕሌታችንን እዚሁ ላይ እንገጥማለን ማለት ነው። ይሄው ወደ ነበረበት ቦታ እየመለስን ነው ታይሚንግ ስላስተካከልን ማለት ነው። አሁን እዚህ ጋር ሁለት ስራ ነው የሰራነው። ታይሚንግም ጋፕም ነው ያስተካከልነው። ይሄን ኒድል ፕሌታችን አስረናል። አሁን ስላይድ ፕሌታችን አስገባለን ማለት ነው። ታይሚንጋችን በቃ አለቀ ማለት ነው። ታይሚንጋችንና ጋፓችን አለቀ። ሌላው ስፌት ማሽን ላይ የሚፈጠረው ቴንሽን አጀስትመንት ይባላል። ቴንሽን ይፈጥራል ማለት ምክንያቱም ክር ይገለብጣል ማለት ነው፣ ወደ ላይም ወደ ታች። እሱ በሚገለብጥበት ሰዓት ምንድነው የምናደርገው? በዚህ ቴንሽን አጀስትመንት እናስተካክላለን በማጥበቅና በማላላት። ከላይ ከሆነ የሚገለብጥብን የስቲች አጀስትመንቱ ጠብቋል ማለት ነው። ስለዚህ ማላላት አለብን ማለት ነው፣ በላይ ከሆነ የሚገለብጠው። በታች ከሆነ ደግሞ የሚገለብጥብን ይሄ ስቲች አጀስትመንቱ በጣም ላልቷል፣ ምን ማድረግ አለብን? ማጥበቅ አለብን ማለት ነው። ሌላው በዚህ ቴንሽን አጀስትመንት አልመጣ ካለን ቴንሽናችን ቦቢን ኬዛችን እናያለን ማለት ነው። ቦቢን ኬዛችን እዚች ጋር የምታዩት ብሎን በዚች ስክሩ ድራይቨር በማጥበቅና በማላላት ቴንሽናችንን ማስወገድ እንችላለን ማለት ነው። የቴንሽን አጀስትመንት ከሁለቱ አይዘልም፣ ከስቲች አጀስትመንቱና ከቦቢን ኬዙ ማለት ነው። በዚህ ሁለቱ ፊክስ ማድረግ ይቻላል ማለት ነው። ሌላው በምንሰፋበት ጊዜ ፊድ አላረካለ ማሽናችን የማይሄድ ከሆነ ልክ የምንሰፋው ነገር የምንሰራው ስራ የማይሄድ ከሆነ የማይንቀሳቀስ ከሆነ እዛው ከሆነ የሚሰራው ምንድነው ማድረግ ያለብን? አንደኛ እዚህ ጋር ስቲች ሌንግዝ አጀስትመንታችን ዜሮ ላይ ሆኖ ሊሆን ይችላል። ዜሮ ላይ ከሆነ አይሄድም፣ የምንሰፋው ነገር ፊድ አያደርግልንም ማለት ነው። ዜሮ ላይ ከሆነ እሱን በምንፈልገው ስቲች ሌንግዝ አጀስትመንት አጀስት አድርገን በምንፈልገው ቦታ 3 ላይ ኤምኤም ከሆነ የምንፈልገው 3 ኤምኤም፣ 2 ኤምኤም ከሆነ የምንፈልገው 2 ላይ አድርገን መስራት እንችላለን ማለት ነው። ሌላው
እዚህ ላይ በምንፈልገው ቦታ ሆኖም አሁንም ፊድ አላረግ ካለ ይህ ፊድ ዶግ ወርዶ ሊሆን ስለሚችል ፊድ ዶጋችንን ከፍ አድርገን በምንፈልገው ቴክነስ አማካኝነት ከፍ አድርገን ማሰር እንችላለን። ፊድ ዶጋችን ከፍ የምናደርገው ማሽናችንን በመገልበጥ እዚህ ጋር የምታዩት ብሎን አለች አይደለ? እቺን ብሎን በማላላት ከፍ ማድረግ እንችላለን። ይሄው ከፍ ዝቅ ማድረግ እንችላለን ማለት ነው። ከፍ አድርገን በምንፈልገው ልክ ማለት ነው። ምክንያቱም በጣም ከፍ ካለም የምንሰራው ማቴሪያል ቅርጽ ያወጣብናል። ስለዚህ በምንፈልገው ልክ አጀስት አድርገን ከፍ አድርገን ይሄን ማሰር እንችላለን ማለት ነው። ፊድ አላረግ ካለ ይሄ ነው ችግሩ ማለት ነው። ሌላው ማሽናችን ድምጽ ከሌለው ማለት የማይንቀሳቀስ ከሆነ ምንድነው ችግሩ? ምን ሊሆን ይችላል? አብርተኑ ስዊች ኦን አድርገን ግን ፔዳል ስንረግጥ የማይንቀሳቀስ ከሆነ ምን ሊሆን ይችላል የሚለው እናያለን። አንደኛ በዚህ ላይ ሊሆን የሚችለው እዚህ የምታዩ ሸትል ሁክ ውስጥ ሸትሉ ላይ ክር ገብቶ ከሆነ ማሽናችን አይንቀሳቀስ፣ አንዱ ላችን አይዞርም ማለት ነው። ምክንያቱም እዚህ ጋር አንቆ ይዘዋል ማለት ነው። ስለዚህ እሱን ለማውጣት እነዚህን 3 ብሎኖች 1 2 3 ብሎኖች በመፍታት እዚህ ጋር ያለውን ፓርት በማውጣት ውስጥ ያለውን የተበጣጠሰ ክር አውጥተን እንደገና መግጠም አለብን ማለት ነው። እሱን እንዴት እናደርጋለን? አንደኛ እዚህ ጋር ያለውን ብሎን እንፈታለን። አወጣን። ከዛ እነዚህ 3 ብሎኖች እንፈታለን ማለት ነው። ይሄው 3 ብሎኖችን አወጣናቸው ማለት ነው። ከዛ ክር እዚህ ውስጥ ሊሆን ይችላል። እዚህ ውስጥ ገብቶ ስለሚሆን ውስጥ ያለውን ክር በማውጣት እንደገና ይሄን ነገር መግጠም እንችላለን ማለት ኮካችን በነበረበት ማለት ነው። ይሄው ክራችን አወጣን እንደገና እንገጥማለን ማለት ነው። ወደ ነበረበት ነው እየመለስን ያለነው። ይሄው ለዚህ ካደረግን ወደ ነበረበት መመለስ እንችላለን ማለት ነው። 3 ብሎኖች ያልኳቸውን እየመለስኩ ነው ወደ ቦታው ማለት ነው። ይሄው 3 ብሎኖችን አሰርን። አሁን ደግሞ የሻትላችንን ጋይድ እናስገባለን ማለት ነው። ይሄን በማስገባት ይሄ የተበጣጠሰ ክር እዚህ ውስጥ ቢገባ ማሽናችን አይንቀሳቀስ። አንዱ ላያችን በመናዞርበት ሰዓት አይንቀሳቀስም ማሽናችን። አንዱ ችግር ይሄ ነው። ሌላው ኤሌክትሪካል ከሆነ ደግሞ ችግሩ መጀመሪያ ማየት ያለብን የሶኬታችን ፓወር ነው። ሶኬታችን ጋር ፓወር በትክክል ይደርሳል አይደርስም የሚለውን ቼክ እናደርጋለን። እሱም በምንድን ነው ቼክ የምናደርገው? በመልቲሜትር በመጠቀም ነው። መልቲሜትር እንጠቀማለን ማለት ነው። እዛም ፓወር ካለ ሞተራችንን ደግሞ ቼክ እናደርጋለን ማለት ነው። ሞተራችን ሲንግል ፌስ ከሆነ ካፓሲተሩም ሊሆን ይችላል፣ ዋይንዲንጉም ሊሆን ይችላል። እሱም በመልቲሜትር ቼክ አድርገን ሞተራችን ዋይንዲንጉ ከተቃጠለ ሪዋይንድ ቤት ወስደን ፊክስ ማድረግ እንችላለን ማለት ነው። ሪዋይንድ ማስደረግ እንችላለን። ካፓሲተር ከሆነ ደግሞ በተመሳሳይ ማይክሮፋራድ ቀይረን
ካፓሲተራችንን መቀየር እንችላለን ማለት ነው። ስሪ ፌዝ ከሆነ ያው ዋይንዲንግ ነው፣ ካፓሲተር ስለማይጠቀም ስሪ ፌዝ ዋይንዲንግ ሊሆን ስለሚችል ኮንቲኒቲ ቼክ አድርገን ሞተራችን ከተቃጠለ ሪዋይንድ ቤት ወስደን ሪዋይንድ ማስደረግ አለብን ማለት ነው። በቃ እነዚህ ሁለቱ ናቸው የማሽናችን የማይንቀሳቀስ የሚያደርጉት ኤሌክትሪካል እና ሜካኒካል ችግር የምንላቸው እነዚህ ሁለቱ ናቸው ማለት ነው። እሺ ሌላው የቦቢናችን ክር የሚበጣጥስብን ከሆነ ከታች አስገብተኑ ከዚህ ውስጥ ጀስት በምንሰፋ ጊዜ የሚበጣጥስ ከሆነ ክሩ ምን ሊሆን ይችላል ችግሩ? አንደኛ ቦቢን ኬዙ ውስጥ በትክክል ካልገባ በትክክል የምናስገባው ጀስት ይሄ አለ ጀስት እንደዚህ እንይዛለን ዘን አስገባን ይሄው እዚህ ቀዳዳ አለ ገባ ማለት ነው። ክራችን ይሄው ፍሪ ሆኖ እየተሽከረከረ ነው ማለት ነው። በትክክል ከገባ ክር አይበጣጥስብንም ማለት ነው። ሌላው እንደገና እዚህ ቦቢን ኬዝ ውስጥ የተበጣጠሰ ክር ካለ አሁንም ክር ሊበጣጥስብን ይችላል ማለት ነው። ይሄ በቃ ከቦቢናችን ክር የሚበጣጥስ ከሆነ ከሁለቱ ነገር አያልፍም ማለት ነው። ሌላው በስፌት ማሽን ላይ ሊፈጠር የሚችለው ዋና ችግር የማይጠልፍ ክር የቦቢኑን የላይኛው ክር የታችኛው ቦቢንን የማይጠልፍ ከሆነ የምንሰፋው የሚጀመግግብን ክሩን የሚጀመግግብን ከሆነ እንደዚሁም እየሰፋን ስፌቱ የሚዘል ከሆነ ምንድነው ማድረግ ያለብን? ቅድም ባስተካከልነው ታይሚንግ እና ታይሚንግ ጋፕ መስተካከል ይችላል ማለት ነው። ታይሚንግ ጋፕ ቅድም ያስተካከልነው መርፌው ወርዶ በሚመለስበትና የሁኳ ጫፍ ከመርፌው ጋር በ1 ኤምኤም አካባቢ ጋፑ ከጠበበ ይህን ችግር መፍታት እንችላለን ማለት ነው። ጀስት ቅድም ታይሚንግ አጀስትመንት ስላየን በዚህ ነገር ክራችን በትክክለኛው ታይሚንግ ከተሰራ ጋፑ በትክክል ከተስተካከለ ክራችን ልክ የምንሰፋው ስፌት ክር አይዘልም፣ እንደገና አይጀመግግብንም፣ እንደገና ክር ራሱ በትክክል ከታች ከቦቢኑ ጠልፎ ያመጣልናል ማለት ነው። ስለዚህ ትክክለኛ ስራ እንሰራለን ታይሚንግ ካስተካከልን፣ ይሄ ችግር አይኖርም ማለት ነው። ታይሚንግ እና ታይሚንግ ጋፕ ካለ ማለት ነው። ስፌት ማሽን ላይ ያለው ችግር ጀስት እየሰፋን ትክክለኛ ያለ የተወለጋገደ ስፌት የሚሰፋብን ከሆነ አሁንም ማድረግ ያለብን ወኪንግ ፉት፣ ይሄ ወኪንግ ፉቱ ላይ ተንጠልጥሎ ከሆነ የተወለጋገደ ስፌት ነው የሚሰፋብን። ይሄ ወኪንግ ፉት ይባላል። የተወለጋገደ ክር ነው የሚሰፋብን። እሱን ዝቅ አድርገን በማሰር እዚህ ጋር ዝቅ አድርገን በማሰር ይችኛዋን ይሄን ብሎ እንፈታና ልክ ወኪንግ ፉት የምንለው ይሄ ነው። ይሄ ወኪንግ ፉት ይባላል። ይሄ ወኪንግ ፉት በጣም ተንጠልጥሎ ከሆነ የምንሰፋው ስፌት የተወለጋገደ ነው የሚሆነው ማለት ነው። ስለዚህ እሱን ለማስተካከል እዚህ ጋር ያለች ብሎን አለች። እቺን ብሎን በማላላት ወኪንግ ፉታችንን ይኸው መታ ስናደርገው ዝቅ ማድረግ እንችላለን ማለት ነው። ዝቅ አድርገን እናስራለን። ከዛ ትክክለኛ የሆነ ስፌት እንሰፋለን ማለት ነው። ከዛ ይሄንን ካደረግን በኋላ ወደ መጀመሪያው እናጠብቀዋለን ማለት ነው። ይኸው እንደ መጀመሪያው እናጠብቀዋለን ማለት ነው። አሁን የተወለጋገደ ትክክለኛ ስፌት ይሰፋልብናል። ምክንያቱም ወኪንግ ፉቱ ተንጠልጥሎ ነበር ያለው አይታችሁት ከሆነ ማለት ነው። ስለዚህ ይሄንን የተወለጋገደ ስፌት እንዳይሰፋ በዚህ ነገር ማስተካከል፣ በዚህ ወኪንግ ፉት አማካኝነት አጀስትመንት እቺን ብሎን በመፍታት ብቻ ማስተካከል እንችላለን ማለት ነው። ሌላው የኒድል ባር አጀስትመንት ነው። ኒድል ባራችን በጣም ከፍ ሲል እና በጣም ዝቅ ሲል መርፌ ይሰብርብናል እንዳልነው ቅድም። እሱን ደግሞ በዚህኛዋ እዚች ጋር ያለችውን ብሎን በመፍታት ከፍና ዝቅ ማድረግ እንችላለን ማለት ነው። ይሄን በመፍታት ከፍና ዝቅ ማድረግ እንችላለን ማለት ነው። እሱን ለማየት እንደ መጀመሪያው አሁን ደግሞ ይሄኛውን እንፈታለን። ኒድል ፕሌታችንን እናወጣለን ለማየት ማለት ነው። ታይሚንጋችንን እዚህ ጋር ብንፈታው እዚህ ጋር የማይታየን ከሆነ ትርጉም አይኖረውም ማለት ነው። ያው ሚድል ፕሌታችንን ስላይድ ፕሌታችንን በማስወገድ ልክ አሁን ከፍና ዝቅ አድርገን ማየት እንችላለን።
አሁን ኒድል ባራችን በጣም ወርዷል። ይኸው አሁን እንደዚህ ሲሆን መርፊያችን ሊሰብርብን ይችላል ማለት ነው። ምንድነው ማድረግ ያለብን? እንደገና እንመልሰውና ወደ ነበረበት ይኸው ከፍ አድርገን ይዘገና ላላለን እዚህ ጋር በምንፈልግበት ቁመት አማካኝነት ግሩቫ ብቻ ናት ከታች መታየት ያለባት። ልክ ወርዶ ሲጨርስ የዚች ግሩቫ ብቻ ናት መታየት ያለባት፣ ወደ ታች መውረድ ያለባት እቺኛዋ ግሩቭ። ያው እንደዚህ አድርገን ልክ ወርዶ በሚመለስበት ሰዓት ታይሚንጋችን አስተካክለን በኒድል ባርም ታይሚንግ ማስተካከል እንችላለን ማለት ነው። በኒድል ባር ታይሚንግ ማስተካከል እንችላለን። ያው እንደነበር አሰርኩት ማለት ነው። ያው አሁን ብንሰባ በቦቢን አስገብተን ክር መጥለፍ እንችላለን። በትክክለኛው ክር ጠልፎ መስራት ይችላል፣ እርግጠኛ ስለሆንኩኝ ማለት ነው። አሁን እየሰፋ አላሳያችሁም፣ ምክንያቱም ጀስት ከታይሚንግ አንፃር ኖርማል ሜንቴናንስ ይሄን ነገር በትክክል ሶልቭ ከተደረገ ምንም ችግር አይፈጠርም ማለት ነው። ሌላው ሜንቴናንስ ሰርተን ከጨረስን በኋላ ማሽናችንን ቅድም ባየኑ ፊልተር አማካኝነት ወደ ተንቀሳቃሽ አካላት የማይደርሱበት ቦታ አለ፣ ጀስት መደረግ ያለባቸው ማለት ነው። ሜንቴናንስ ከጨረስን በኋላ በእነዚህ ቦታዎች እዚህ ጋር በኒድል ባሩ ላይ አንድ ድሮፕ ጠብ ማድረግ አለብን። እዚህ ጋር ቴንሽን አጀስትመንቱ ጋር የማይደርሰውን አንድ ድሮፕ ጠብ አድርገን መጨረስ እንችላለን ማለት ነው ሜንቴናንሳችን። ኦፕሬተሮችም ሁሌ ፕሮዳክሽን ስራ ከጨረሱ በኋላ ማታ ጨርሰው ሲሄዱ ኦይል አንድ ድሮፕ አድርገው ቢሄዱ እንደዚህ አይነት ቦታዎች ላይ አንድ ድሮፕ ቢያደርጉ ማሽናቸው ነገ እንደ አዲስ ሆኖ በስነ ስርዓት ይሰራላቸዋል ማለት ነው። ኦይል ካደረግን በኋላ እንደዚያው ክዳኑን መክደን አለብን፣ ምክንያቱም አቧራ እንዳይገባብን ማለት ነው። እዚህ ጋር ይሄው እንግዲህ ማይነር ሜንቴናንስ የስቲቺንግ ማሽን፣ የዚህ ፍላት ቤድ ስቲቺንግ ማሽን ማይነር ሜንቴናንስ የሚባሉት እነዚህ ናቸው፣ ዋናዎቹ ማለት ነው። እነዚህን ስራዎች ራሳችን ችለን መስራት ከቻለን ብዙ ነገር መቅረፍ እንችላለን። ዊዛውት ሜንቴናንስ ቴክኒሽያን ራሳችን መስራት እንችላለን። እነዚህን ፕሮብሌሞች ሶልቭ አድርገን መስራት ከቻለን ማለት ነው። ይሄ ሌዘር ስካይቪንግ ማሽን ይባላል። የሌዘርን ቲክነስ የሚቀንስልን ማሽን ነው። የዚህ ሌዘር ስካይቪንግ ማሽን ማይነር ሜንቴናንስ የምንላቸውን እናያለን። መጀመሪያው ዋና ፓርቶች የምንላቸውን አሳያቸዋለሁ ማለት ነው። ይሄ ፕሬሰር ፉት ይባላል። ቆዳውን ወደ ታች ተጭኖ የሚይዝልን ነው። እዚህ ጋር የምታዩት ደግሞ ሮለር ይባላል። ሮል አድርጎ ወደ የሚገፋልን ቆዳውን የሚገፋልን ነው። ይሄ ቤል ናይፍ ይባላል። ይሄ ቆዳውን የሚላጭልን ቢላ ነው። ይሄ ስፕሪንግ ይባላል። ይሄ ናይፍ አጀስትመንት ነው። ናይፉን ወደዚህና ወደ ቤል ናይፉን ወደ ፊትና ወደ ኋላ ማቅረቢያ ነው። ይሄ ደግሞ ግራይንደሩ ግራይንድ ማድረጊያ ነው። ግራይንድ እንዲያደርግልን ማለት ነው። ቢላውን ግራይንድ እንዲያደርግልን የሚያደርግልን ፓርት ነው ማለት ነው። ዋና ፓርቶች አሁን ለምሳሌ ሮለር ቢበላብን፣ ግራይንደር ቢበላብን እና ቢያልቅ እንዴት ነው የምንቀይረው የሚለውን እናያለን ማለት ነው። ከዛ ወደ አጀስትመንቱ እንሄዳለን። ይሄን ካየን በኋላ ማለት ነው። እነዚህ 4 ብሎኖች እናወጣለን። ይሄን ካወጣን በኋላ ይሄ ሮለራችን ነው። ሮል የሚያደርግልን ቆዳውን ሮል አድርጎ ወደዚህ የሚወስድልን ይሄ ሮለር ነው። ይሄ ደግሞ ናይፉ ነው የሚላጭልን ማለት ነው። ቆዳውን የሚላጭልን ይሄ ናይፍ ነው። ይሄ ደግሞ ግራይንድ ነው። ይሄኛው ልክ ሲዶለድምብን ወይም ሻርፕ ሳይሆን ሲቀር በዚህኛው ግራይንደር ግራይንድ እናደርገዋለን ማለት ነው። ሮለሩን እንዴት እንደምንቀይር ላሳያችሁ።
ይሄን እንፈታለን፣ እናወጣለን። ይሄን ስፕሪንግ እናወጣለን። ይሄው አወጣ ነው ማለት ነው። ይሄ ሮለራችን ነው። ይሄን ሮለር ለመቀየር እዚህ ጋር ያለ ብሎን ይሄን ብሎን እንፈታለን። ይሄ ሮለራችን ነው። ሮለራችን ዘይት መንካት የለበትም፣ ምክንያቱም ቆሻሻ እዛው ላይ ስለሚይዝ ማለት ነው። ይሄ አላቂ እቃ ነው፣ ምክንያቱም የስፔር ፓርት ነው። ዋን ካይንድ ኦፍ ስፔር ፓርት ነው የስካይቪንግ ማሽን። ይሄ ቢበላብን ቢያልቅብን በሌላ በአዲስ መቀየር አለብን ማለት ነው። ይሄ ግን ለጊዜው አሁን ጤነኛ ነው። ይሄን እንደዚህ አውጥተን ከዚህ ላይ በአዲስ መቀየር እንችላለን ማለት ነው። እንዴት መቀየር እንችላለን የሚለውን ነው እያሳየኋችሁ ያለሁት ማለት ነው። ጀስት አዲስ አምጥተን ስንቀይር ጀስት እንደነበረበት እንደመጀመሪያው መግጠም አለብን ማለት ነው። ሌላው የግራይንደራችን ራሱ ቢሰበርና ቢበላብን እዚህ ጋር ሁለት የራሱ መፍቻ አለው። የራሱ መፍቻ ወጥተን ይሄን ስናሽከረክረው ይሄ ራሱ ይወጣልናል ማለት ነው። ሌላ በአዲስ መቀየር እንችላለን ማለት ነው። ይሄን አወጥተን ይሄን በአዲስ እንቀይራለን። ጀስት እነዚህ ሁለት ብሎኖች አሉ። የራሱ መፍቻ ስላለው እንደዚህ አስይዘን ማዞር ማለት ነው። እንደ ኖርማል ቦልት አይደለም። ይሄ ግራ ነው፣ ወደ ግራ ጥርስ ነው። ምክንያቱም በሚሮል ወደ ቀኝ ስለሆነ ይሄኛው የሚሽከረከረው ይሄኛው ይፈታብናል ማለት ነው። ግራ ጥርስ ስለሆነ ወደ ግራ ነው የምንፈታው ማለት ነው። ሌላው ናይፋችን ደግሞ ስንቀይር እዚህ ጋር 4 ብሎኖች አሉ። እነዚህን 4 ብሎኖች ስንፈታቸው ይሄኛው ሙሉ ለሙሉ ይወጣልናል ማለት ነው። ምን መፍታት አያስፈልግም ብዬ ነው። ይሄ ሙሉ ለሙሉ 4 ብሎኖች አሉ። 4 ብሎኖቹ ሲፈቱ እዚህ ጋር ማውጣት እንችላለን ማለት ነው። ቢሎና አወጣን ሲያልቅ ማለት ስለሚያልቅ ማለት ነው። ምክንያቱም የግራይንድ በሚደረግበት ሰዓት እያለቀ ነው የሚሄደው። ስለዚህ እሱን መቀየር እንችላለን ማለት ነው። ይሄን ካየን how to adjust የሚለውን እንዴት ነው አጀስትመንቱ እንዴት ነው ግራይንድ የሚደረገው የሚለውን እናያለን ማለት ነው። አሁን ይሄ ቢልና እንደምታዩት በጣም ሻርፕ አይደለም፣ በትክክል አይላጭልንም ማለት ነው። ስለዚህ ሻርፕ እንዲሆን ግራይንድ ማድረግ አለብን ማለት ነው። ይሄን ወደ ነበረበት እንገጥማለን፣ ወደ ነበረበት እንመልሳለን። እዚህ ጋር እናስይዛለን። የራሱ ግሩቭ አለው የራሱ የሚገባበት እዚህ ጋር መታ እናደርገውና በዚህ እናጠብቃለን ማለት ነው። አሁን በትክክል ገባልን ማለት ነው። ሮለራችን ወደ ነበረበት ማለት ነው። አሁን እንዴት ነው ግራይንድ የምናደርገው? ቢላው በትክክል ሻርፕ ካልሆነ እንዴት ነው ግራይንድ የምናደርገው የሚለው እናያለን ማለት ነው። መጀመሪያ ይሄንን ከቨሩን መግጠም አለብን ወደ ነበረበት ማለት ነው። ከቨሩን ወደ ነበረበት እየመለስኩት ይሄን ካሰርን በኋላ እንዴት ነው ግራይንድ ፓወራችንን ኦን እናደርጋለን። ፕሬሰር ፉትራችን ወደ ላይ እናነሳለን። ፕሬሰር ፉታችንን ወደ ላይ ካነሳን በኋላ
ይሄንን ቤል ናይፉን ወደ ፕሬሰር ፉቱ ጠጋ ማድረግ አለብን። ምክንያቱም ግራይንድ ልናደርግ ስንሆን ከመሃል እንዲጀምርልን ማለት ነው። ይሄን በማሽከርከር ወደዚህ ቢላውን ወደዚህ ማስጠጋት እንችላለን ማለት ነው፣ ወደ ፕሬሰር ፉቱ። ይሄን በማሽከርከር ይሄው ወደ ግራ ማለት ነው። ግራይንድ ልናደርግ ስለሆነ ነው። ይሄው አሁን በቃ ተጠግቶልናል ወደ ፕሬሰር ፉቱ። ስለዚህ አሁን ግራይንድ ማድረግ እንችላለን ማለት ነው። ልክ ይሄ ግራይንደሩ እንዲነሳ ይሄንን ወደ ታች ማንሳት አለብን ማለት ነው። ይሄው አሁን ፔዳል መርገጥ እንችላለን ማለት ነው። እንትኑን ዝቅ ማድረግ አለብን፣ ሮለሩን ወደ ታች እንዳይነካካብን ማለት ነው ከቢላው ጋር። አሁን ግራይንደሩን ወደ ናይፉ ማስጠጋት አለብን። ግራይንድ ለማድረግ ያስጠጋው ነው። ቀስ እያልን ነው ማስጠጋት ያለብን፣ ምክንያቱም ቢላም ግራይንደሩም ሊሰበር ስለሚችል ማለት ነው። አሁን ጀመረ። አሁን እየሞረድኩ ነው ማለት ነው። አሁን ግራይንድ አድርጎ ጨርሷል። ይኸው ሻይን ያደርጋል፣ ሻርፕ ሆኗል ማለት ነው። ስለዚህ ይሄን ካደረግን በኋላ ግራይንደራችንን ወደ ኋላ መመለስ አለብን ማለት ነው። ወደ ኋላ መለስን። ከዛ ይሄንን አምጥተን መጀመሪያው ላይ እናመጣለን ማለት ነው። አሁን ቢላችንን ግራይንድ አድርገን ጨረስን ማለት ነው። አሁን ግራይንድ አድርገን ከጨረስን በኋላ ቢላችንን ወደ ኋላ መመለስ አለብን። ወደ መጀመሪያ ግራይንድ ለማድረግ ወደ ውስጥ አስጠግተነው ነበር ማለት ነው። ስለዚህ ይሄን በማሽከርከር ቢላችንን ወደ ኋላ መመለስ እንችላለን ማለት ነው። ቢላችን ወደ ኋላ መልሰን ጨርሰናል። አሁን የሮለር አጀስትመንት እንሰራለን። የሮለርና የቤል ናይፉን አጀስትመንት እንሰራለን ማለት ነው። እሱን አጀስትመንት በዚህ ክፍተት ካለው ቆዳውን ወደ ውስጥ ይዞብን ይገባል። ስለዚህ 1 ኤምኤም ክፍተት በሮለሩና በናይፉ 1 ኤምኤም ክፍተት ነው መኖር የለበት። ሮለሩን ናይፉ መንካት የለበትም፣ ደግሞ በጣም መክፈት የለበትም። እሱን አጀስትመንት የምንሰራው በዚህና በዚህ ይሄን ብሉን በማላላት ይሄን ብሉን በማላላት ይሄን ከፍ እናደርጋለን። ወደዛ በምናሽከረክር ሰዓት ይሄኛው ከፍ እያለልን ይመጣል ማለት ነው። ይሄን በምናስጠብቅበት ሰዓት ደግሞ ከታች ዝቅ እያለ ይመጣል ማለት ነው። ከዚህ ደግሞ ከፍ እያለ ይመጣል ማለት ነው። ስለዚህ ሁለቱን አጀስት በማድረግ አንዱን ከፍ አንዱን ዝቅ በማድረግ ማስተካከል እንችላለን ማለት ነው። አሁን ከዚህ ጋር ከፍ አለብን፣ ምን እናደርጋለን? ከዚህ ላላ እናደርጋለን። ይሄኛውን ላላ እናደርጋለን ማለት ነው። አሁን ደግሞ ይሄኛውን ጠበቅ እናደርጋለን፣ ላላ እናደርጋለን። ይሄው እንደዚህ እያየን በሃንድ ዊላችን እያየን እንደዚህ ፍሪ ያሽከረከርን ይነካዋል አይነካውም የሚለውን እናያለን ማለት ነው። ይሄው አሁን ፍሪ ነው። 1 ኤምኤም ክፍተት ነው ያለው። አሁን ቆዳችን በትክክል ስካይቭ ያደርግልናል ማለት ነው። ያው አጀስትመንቱ ይሄንና ይሄን በማስተካከል ከፍ ዝቅ በማጥበቅ በማላላት ሁለቱን ይዘን አጀስት ማድረግ እንችላለን ማለት ነው። ስለዚህ አሁን ይሄው 1 ኤምኤም ክፍተት ነው ያለው፣ በትክክል ሊላጭልን ይችላል ማለት ነው። የዚህ ደግሞ ጋይድ ነው በምንፈልገው ሴንቲሜትር ይሄን ያህል ሴንቲሜትር ወይም ይሄን ያህል ኤምኤም እንትን ስካይቭ እንዲያደርግልኝ ከፈለኩ ይሄው እዚህ ጋር ኢንዲኬተር አሉ፣ 4 አለ 3 አለ። የምንፈልገው ላይ አድርገን ይሄን ማሰር እንችላለን ማለት ነው። በምንፈልገው ስካይቭ እንዲያደርግልን ማለት ነው። ይሄ ጋይድ ነው። ይሄን ካደረግን በኋላ ብዙ ጊዜ ደግሞ ፕሬሰር ፉታችን ሊበላ ይችላል ማለት ነው ከውስጥ። ምክንያቱም ሮለር ስለሆነ በሚጫነው ጊዜ
ሊበላ ስለሚችል በአዲስ መቀየር አለብን። እንዴት ነው የሚቀየረው የሚለውን አሁን አሳያችኋለሁ ማለት ነው። ይሄው ይችኛዋን ብሎ እናላላለን። ይሄው እቺ ፕሬሰር ፉት ናት። ፕሬሰር ፉት ናት። ይችኛዋን እየተበላች ነው፣ ግን ለአሁኑ አሪፍ ነው ይሰራል። ግን እየተበላች ሲሆን በአዲስ ፕሬሰር ፉት እንቀይረዋለን ማለት ነው። ስለዚህ የጤነኛ ስለሆነ ወደ ነበረበት እንመልሰዋለን ማለት ነው። ሌላው በምንሰራበት ሰዓት እንደምንፈልገው ቲክነስ ስካይቭ የምናደርገው በምንፈልገው ቲክነስ እንዲሆንልን ይሄን የፕሬሰር ፉቱን በማጥበቅ ዝቅ ማድረግ እንችላለን። አሁን ቲክነሱ ቲክ ለሆነ ቆዳ ይሄኛውን በማጥበቅ ማስተካከል እንችላለን ማለት ነው። ወፍራም ከሆነ ቆዳችን ደግሞ ይሄም ማላላት ነው፣ ላላ አድርገን አጀስት ማድረግ አለብን ማለት ነው። ስካይቪንግ ላይ ያሉ ችግሮች እነዚህ ናቸው። ሌላው ብዙ ጊዜ ሊበጠስብን የሚችለው የግራይንደር ቤልት ነው። ግራይንደር ቤልት እንዴት ነው መቀየር የምንችለው የሚለውን እናያለን ማለት ነው። ማሽናችንን ሁሌ ማጽዳት አለብን። ይህ ውስጠኛው ፓርት አልተጸዳም ነበር። እቺ የምታዩት የግራይንደር ቤልት ናት። የግራይንደር ቤልት ናት። ብዙ ጊዜ ያው ሎካልም ላናገኛት እንችላለን ብዙ ጊዜ። ስለዚህ ይሄን በጥንቃቄ መያዝ አለብን ማለት ነው። እንዴት ነው የምናስገባው? ከዚህ ከዋናው ሃንድ ዊል ይመጣል፣ እዚህ ውስጥ ይገባል። ደን እዚህ ያው ገባ ማለት ነው። ይሄን እንደዚህ አድርገን መቀየር እንችላለን ማለት ነው። ሌላው እዚህ ጋር ግሪሲንግ እንደምታዩት ጊሮች አሉ። እዚህ ግሪስ ማድረግ አለብን ብዙ ጊዜ። ይሄ ዋናው ቤልታችን ነው። ወደ ነበረበት እንመልሳለን ማለት ነው። ሌላው ሜንቴናንስ ጨርሰን እና ፕሮዳክሽን በምንጨርስበት ሰዓት ምንድነው ማድረግ ያለብን? እዚህ ጋር የኦይል ቦታ አለ እዚህ ጋር ማለት ነው። ያው ኦይል ድሮፕ እናደርጋለን ማለት ነው። ኦይል ድሮፕ ያው ምክንያቱም ሉብሪኬሽን ለማሽን ወሳኝ ነገር ነው ማለት ነው። ይሄን አድርገን እንከድነዋለን ማለት ነው። ሌላው ማሽናችን ረጅም ጊዜ በሚያገለግልበት ሰዓት ይሄ ሮለራችን በትክክል ሮል አላረግ ካለ ማለት ቀስ እያለ ሮል የሚያደርግ ከሆነ ምንድነው ችግሩ? እዚህ ጋር ጊር አለች። እዚች ጋር ያለችው ጊር ተበልታ ሊሆን ይችላል። እሱን ቼክ ማድረግ አለብን። እሱ እንዴት ነው ቼክ የምናደርገው የሚለውን ላሳያችሁ። እነዚህ 3 ብሎኖች አሉ። እነዚህ 3 ብሎኖች እንፈታለን። ይሄው እንደምታዩት እዚህ ጋር ግሪስ ነው። ይሄ ጊር አለ። ይሄ ጊሩ አሁን ይሄ ጤነኛ ጊር ነው ምንም። ይሄ ግን ሲበላ ጊሩ በሚበላበት ሰዓት ሮለሩ በደንብ ሮል አያደርግም ማለት ነው። ስለዚህ እንደዚህ ሊቆምብን ይችላል፣ በመሃል እየሰራን ሊቆም ይችላል። ስለዚህ ይሄ ጊሩ ተበልቶ ሊሆን ስለሚችል ጊሩን በአዲስ ጊር በመቀየር ማስተካከል እንችላለን ማለት ነው። እዚህ ውስጥ 3 ቁጥር አለንኪ አለች። እሷን አለንኪ ስንፈታት ጊሩን ወደ ውጭ ማውጣት እንችላለን ማለት ነው። ይሄን ካስተካከልን ስካይቪንግ ማሽን ችግር አይኖርም ማለት ነው። ስካይቪንግ ማሽን ማይነር ሜንቴናንስ የምንላቸው እነዚህ ናቸው። የጊር ቦታ አዋራ እንዳይገባበት እያሰርኩኝ ነው ማለት ነው። መጀመሪያ የፈታሁትን 3 ብሎኖች ወደ ነበረበት አመሰግናለሁ። ስካይቪንግ ማሽን ላይ ያሉ ችግሮች እነዚህ ናቸው።
ግን ማሽናችንን ሜንቴናንስ ሰራን ፕሮዳክሽንም ሰርተን ስንጨርስ በደንብ አጽድተን መሄድ አለብን ማለት ነው። ይሄ ቱ ኒድል ፖስት ቤድ ስቲቺንግ ማሽን ይባላል። ባለ 2 መርፌ ነው። ለጫማ ስራ ነው ሞር የምንጠቀምበት። ይሄ ከዛኛው ከፍላት ቤዱ የሚለየው የታይሚንግ አጀስትመንቱ እንዴት እንደሆነ ጀስት ፕሮብሌሞቹን መጀመሪያ እንዳየናቸው ታይሚንግ አጀስትመንት እንዴት እንደሆነ መርፌ ሲሰብርብን እና እየዘለለ ሲያስቸግረን አልጠልፍ ሲል እሱን ታይሚንግ አጀስትመንት ይባላል። እንደገና ጋፕ አጀስትመንት እንሰራለን ማለት ነው። እሱን እንዴት እንደሚሰራ ከትሬዲንግ ጀምረን እናያለን ማለት ነው። መጀመሪያ ክር አገባብ 2 መርፌ ስለሆነ ትንሽ ግራ ስለሚያጋባ እንዴት ክር አገባቡን እናያለን ማለት ነው። ይሄው ክራችንን የመጀመሪያውን ፓርት ከዚህ እንጀምራለን። ያው እዚህ እናስገባለን፣ እዚህ እናስገባለን። ያው እዚህ አመጣን፣ እዚህ ጋር እዚህ እናስገባለን። ያው ከዛ እዚህ ውስጥ መርፌያችን ጀስት ለዚህኛው ሻትል ግሩቭ ወደዚህ ነው መሆን ያለበት። ለዚህኛው ሻትል ደግሞ ግሩቭ የኛው መርፌ ወደዚህ ነው መሆን ያለበት ማለት ነው። ስለዚህ በዚህ መሰረት ለዚህኛው ከዚህ በኩል ላለው መርፌ ክራችንን በዚህ እናስገባለን ማለት ነው። መርፌያችን ውስጥ የአንዱን መርፌ ጨረስን። ሌላው ደግሞ ሁለተኛውን ክር እናስገባለን ማለት ነው። ያው እዚህ እናስገባለን። እዚህ ያው እንመልሳለን። አስገባን፣ ሶስት እናስገባለን። እንደን እዚህኛው መርፌ ላይ እናስገባለን ማለት ነው። ያው
የሁለት መርፌ ትሬዲንግ ይሄን ይመስላል ማለት ነው። ይሄው ጨረስ። ትሬዲንጉ ይሄን ከመሰለ ከዛ ታይሚንግ ደግሞ እናስተካክላለን ማለት ነው። ታይሚንግ እንዴት ነው የሚስተካከለው? ኒድል ፕሌት እንፈታለን። ይሄን ኒድል ፕሌት እየፈታን ነው። ታይሚንግ መጀመሪያ እንዳወራ ነው ልክ መርፊያችን ወርዶ በሚመለስበት ሰዓት እቺ የምታዩት የሻትላችን ጫፍ በግሩቭ በዚህ በመርፌው ግሩቭ ማለፍ አለበት። ልክ ወረደ፣ ይሄ ወረደ። ልክ ሲመለስ እቺ የግሩቭዋን ጫፍ መንካት አለበት የመርፊያችንን ማለት ነው። ልክ የመርፊያችን ግሩቭ ይሄ ቢሆን ይሄ ነው የመርፊያችን ግሩቭ። ልክ መርፊያችን ወርዶ በሚመለስበት ሰዓት ይቺ የሻተላችን ጫፍ በግሩቭ ላይ ማለፍ አለባት ማለት ነው። ይሄ ታይሚንግ መርፊያችን ወረደ፣ ልክ ሲመለስ ይሄ ሻትላችን በዚህ ግሩቭ ላይ ማለፍ አለበት ማለት ነው። ይሄ ታይሚንግ አጀስትመንት ይባላል። ፖስት ቤድ ደብል ኒድል ላይ እንዴት ነው የሚስተካከለው የሚለው እናያለን ማለት ነው። እሺ አሁን የምንሰራው ታይሚንግ ነው። የሁለት መርፌ ፖስት ቤድ እዚህ ጋር ሁለት ብሎኖች አሉ። ከቨር ነው፣ ይሄ ኖርማል ከቨር እንፈታለን። እዚህ ከፈታን በኋላ እዚህ ጋር ሁለት ጊሮች አሉ። አንደኛው ለአንዱ ሸትል፣ አንዱ ደግሞ ለአንዱ ሸትል ማለት ነው። እነዚህን እናላቀቃለን ታይሚንግ በምንሰራበት ጊዜ፣ ምክንያቱም ይሄኛውን ጊር ከዚህኛውን ጊር ሸንት ያደርጋልን በዚህ ጊር አማካኝነት ነው ማለት ነው። ይህ ተፈቶ ስለማያውቅ በጣም ጠንክሯል። ይሄ ሁለት መርፌ ፖስት ቤድ እንዴት ነው ታይሚንግ የምናስተካክለው የሚለውን ነው የምናየው። እዚህ ጋር አራት ጊሮች አሉ። ሁለቱን ጊሮች በማላቀቅ ታይሚንግ ማስተካከል እንችላለን ማለት ነው። የምንጠቀመው ቱል አለንኪ ይባላል ማለት ነው። አለንኪ ይህን እየዞርን ሁለት ብሎኖች አሉ እንፈታለን ማለት ነው በአለንኪ። ይሄው አላቀቅን፣ ይሄንንም እንፈታለን፣ ሁለቱንም አላቀቅን ማለት ነው። አሁን በዚህ በቀኝ በኩል ያለውን ታይሚንግ እንሰራለን። ያው ይሄ አሁን እዚህ ጋር ሌላ ችግር የፈጠረብን ኒድል ባራችን ከፍ ብሏል። ስለዚህ ዝቅ ማድረግ አለብን ማለት ነው። እንመልሳለን። ኒድል ባራችንን ዝቅ የምናደርገው ሽኛዋን ብሎን በመፍታት ይሆናል ማለት ነው። ይሄ እናወርዳለን። ዝቅ እናደርግና መልሰን ብሎኗን እናጠብቃለን ማለት ነው። አሁን ኒድል ባር ካወረድን በኋላ ጊራችንን በእጃችን እያዞርን ታይሚንጋችንን እናስተካክላለን ማለት ነው። አሁንም ትንሽ አሁን ታይሚንጋችን ብቻ አይደለም ጋፓችን ራሱ በጣም ተጠግቷል። ይሄን
እንደዚህ በምናደርግበት ሰዓት መርፌ ሊሰብርብን ስለሚችል አሁን ጋፓችንን እናስተካክላለን ማለት ነው። እነዚህን ብሎኖች እናላላለን። በዚህም እናላላና እዚህ ጋር ደግሞ 2 ብሎኖች አሉ፣ 4 ብሎኖች እነሱን እናላላና ጋፑን በትክክል እናመጣለን ማለት ነው። 6 ቁጥር አለንኪ እንጠቀማለን። ይህን ካላላን በኋላ እነዚህ እናላለን፣ እነዚህ ብሎኖች እናላላለን ማለት ነው። በዚህ ጋር ምክንያቱም ይሄ ተንሸራታች ነው፣ ሙሉ በሙሉ መፍታት አይጠበቅብንም ማለት ነው። አሁን በጣም ተጠግቶ ነበረ፣ ወደዚህ ትንሽ ገፋ አረኩት ማለት ነው። አሁን ደግሞ በጣም ራቀብን ማለት ነው። አሁን ትንሽ ጠጋ አድርገን አሁን ባለበት ማሰር ማለት ነው። በጣም መጠጋትም የለበትም፣ በጣም መራቅ የለበትም። የሁኩ ጫፍና የመርፌው ግሩቭ ማለት ነው። አሁን እዚህ የፈታነውን 6 ቁጥር 4 አለንኪ 6 ቁጥሮች እናጠብቃቸዋለን ማለት ነው። አሁን ታይሚንግ እየሰራው ነው። ያው ልክ መርፌው ወረደ በሚመለስበት ሰዓት በግሩቭ ጫፍ ማለፍ አለብን ማለት ነው። እዚህ አድርገን ልክ በግሩቭ ጫፍ ሲሆን ይሄን ጊር አምጥተን ከዚህ ጋር መሽ እናደርገዋለን ማለት ነው። እዛ አለንኪውን ይሄኛው የላይ በእጃችን ይዘን ሳይንቀሳቀስ እናጠብቃለን ማለት ነው። አለንኪው ከዛ ይሄንን ሳንለቅ የኛውን ደግሞ በእጃችን አምጥተን የኛውን መርፌ ያ እዛ ጋር አምጥተን እቺኛዋን ጊር ደግሞ አሁን መሽ እናደርጋለን ከዛኛው ጋር ማለት ነው። ግራ ካለው አሁን እያሽከረከረን በደንብ ሁለቱንም ብሎን ማጥበቅ ማለት ነው። ምክንያቱም ታይሚንጋችን ሰርተናል፣ ወርዶ በሚመለስበት ሰዓት ግሩቭ ጋር አድርሰናል ማለት ነው። ታይሚንግ አጀስትመንት ይሄን ፖስት ቤር ላይ ማለት ነው። ሌላው ከፍላት ቤድ ጋር በጣም ተመሳሳይ ነገር ነው። ሌላው አጀስትመንት ይሄን አጀስት ካደረግን በኋላ እዚህ ጋር ከቨር አለ፣ የግሪስ ከቨር። ይሄ ግሪስ ነው፣ አዋራ እንዳይገባበት ማለት ነው። እንገጥማለን ማለት ነው። አሁን እዚህ ጋር ያየነው ጋፕ ታይሚንግ አጀስትመንት እና ኒድል ባር አጀስትመንት አየን ማለት ነው። ከዛ እዚህ አምጥተን ማሽናችን ማየት እንችላለን።
ኒድል ፕሌት እንገጥማለን። ኒድል ፕሌት አሰርን። ከዛ ቦቢን ቤት ይገባል። ያው አስገባን፣ አመጣን፣ አሰርን ማለት ነው። አመጣን፣ ገጠም። ከዛ ምን እናስገባለን? ስላይድ ፕሌት ይህን ካስገባን በቃ ማሽናችን በትክክል ይሰራል ማለት ነው። ሌላው ሉብሪኬሽን ነው የምናደርገው። ዘይት በዚህ በቀዳዳ ማድረግ አለብን ማለት ነው። እሱ ስናደርግ በሳይድ ኤቭሪ አፍተር ፕሮዳክሽን ኦፕሬተሮች ይህን ነገር ልምድ ማድረግ አለባቸው። ምክንያቱም ማሽኑ ጠዋት እንደ አዲስ ንጹህ ሆኖ ነው የሚጠብቀው። ይሄ ኦይል ታንክ የለውም። ጊሩ ላይ ግሪስ ነው ማድረግ ያለብን ማለት ነው። ግሪስ ነው ማድረግ ያለብን። አሁን እዚህ ጋር ኒድል ባር ስላስተካከልን መልሶ እንዳይወጣብን ይሄ በደንብ ማጥበቅ አለብን። ይህ ፖስት ቤድ ማሽን ላይ የሚፈጠሩ ችግሮች እነዚህ ናቸው። ሌላው ተመሳሳይ ነው ከፍላት ቤድ ጋር ማለት ነው። እሺ አመሰግናለሁ። ዛሬ ያየናቸው የማይነር ሜንቴናንስ ማሽነሪዎች ፍላት ቤድ ስቲቺንግ ማሽን፣ ስካይቪንግ ማሽን እንደ ቱ ኒድል ፖስት ቤድ ስቲቺንግ ማሽን ነው ማለት ነው። እነዚህን እስካሁን ያየናቸውን ችግሮች በትክክል ትሬኒንግ አድርገን ከሰራናቸው መፍትሄ ማምጣት እንችላለን ማለት ነው። እስካሁን ስለተከታተላችሁ በጣም አመሰግናለሁ። ኪዳን ነበርኩኝ። ቻው።